እንደምን ዋላችሁ? አሜን፣ እግዚአብሔር ይመስገን። እንግዲህ ዛሬ ምሳችን ፕሮግራም ነፍስ ይማር ነው። ወለተ ኢየሱስን 7ኛ ዓመት የነፍስ ይማር ፕሮግራም ነው። ነፍስ ይማር፣ ነፍስ ይማር። እንግዲህ ይሄንን የምታረግ እህታችንም ደግሞ ባለችበት እድሜና ጤና ይስጥልን። አሜን። እንግዲህ ነፍስ ይማር ብላችሁ መግቡልን ብላለች። እኛም ደግሞ እንዳለችን ምገባውን አዘጋጅተናል። ጸሎት አድርገን ነፍስ ይማር ብለን እንመገባለን። ግን ለማስታወስ ያክል እንግዲህ እነዚህ ቤተሰቦች ይሄንን ፕሮግራም በቤታቸው ማድረግ ይችሉ ነበር አይደል? አይችሉም እንዴ? አዎ፣ ዘመድ አዝማድ ቤተሰብ ጠርተው ማድረግ ይችሉ ነበር። ግን ለወለተ ኢየሱስ ነፍስ ይማር ብናስብል በፈጣሪ ዘንድ ትልቅ ዋጋ ያለው ነዲያንን የሰውኛ ቤተሰቦችም ብናስደርግ ነው ብለው ነውና ለነሱም እድሜና ጤና ይስጥልን። ለሞቱትም ነፍስ ይማር፣ ነፍስ ይማር። የወለተ ኢየሱስን ነፍስ ይማር። እስቲ ወለተ ኢየሱስ በሉኝ። ወለተ ኢየሱስ ነፍስ ይማር፣ ነፍስ ይማር። ኮፍያ አረግን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመን ወይትማፀንክ ከሰይጣን በቅድመ ዛቲ ቅዱስ ቤተ ክርስቲያን ተይቲ ስመ ማርያም ጽዮን ለዓለመ ዓለም አሜን። ናኩከ ከግዚኦ ሲባክ ንባርከ ከግዚኦ ንጥቀነ የስም ከቅዱስ ሰግድ ለከ ወዘለከ ሰግድ ኩሉ ወርቆረዶች ገነይ ኩሉ ልሳን አንተ ውእቱ አምላከ ማለት ወይ እግዚአብሔር ወንኩሰ ነገሥት አምላክ አንተ ዘኩሉ ዘሥጋ ወለኩላ ዘነፍስ ወንጽዋከ በከመ መሐረነ ወልድ ከቅዱስ ዘይብላ አንተ ሙሰ ሶበ ተጸልዩ ከመዘበሉ በሰላም ያዋለ ሥላሴ በሰላም ያሳድረን። አምላካችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቁጣውን በምሕረት ይመልስልን። አሜን። ከወረደው መዓት ከታዘዘው መቅሰፍት ይሰውረን። አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የመላእክት አለቃ ሥጋን ንጉሥ ኃጢአትን ቢደመስስ ይቅር ባይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ይቅር ይበለን። አሜን። የተሰበረውን ልቦናችንን ያቃናልን። አሜን። እነዚህ ልጆቻችንን ርቡቅ ቀና የሚሉና መከራቸውን አይተው የሚያቀርቡልን ሰርተው የሚያቀርቡልን ልጆቻችንን ሙሉ ጤናቸውንና ጸጋ በረከታቸውን ይስጥልን። አሜን። እግዚአብሔር አምላክ በረድኤት በረከት የወለተ ኢየሱስን ነፍስ ይማርልን። ነፍስ ይማር። የወለተ ኢየሱስን ነፍስ ይማርልን። ነፍስ ይማር። የወለተ ኢየሱስን ነፍስ ይማርልን። ነፍስ ይማር። አገረ ሕይወትን መንግሥተ ሰማያትን ያውርስልን። አጥቃቸውን ያድብን። አጥቅ ማለት የተወለደ ልጅ ነውና በቦታው ላይ ይተካልን። አሜን። እግዚአብሔር አምላክ በበረከት በረድኤት ይጠብቅልን። አሜን። ያሬድንም ከሰጥቷችንን እግዚአብሔር አምላክ በበረከት በረድኤት ሁልጊዜ ትከሻው ተረድኤት አይለይ። አሜን። እግዚአብሔር ባርክልን። እግዚአብሔር ቀድስልን። አሜን። ሰባካችን መድኃኒታችን ኢየሱስ ክርስቶስ እነሱ አይጣላል አበዛውት ብሎ አይቀንስብን። የሰጠንን አይንሳን። አሜን። አቤቱ እናመሰግናለን። አቤቱ እናከብራለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልን አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የገዦች ጌታ የንጉሥ ወይ ንጉሥ አንተ ነህ። የሥጋችን የነፍሳችን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። በቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደልነውን ይቅር እንደምንል፣ አቤቱ ፈተናን አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ነገም ዘወትርም ለዘላለሙ አሜን። አምላኬ አምላኬ ስንለው ልቦናውን ያጽናብን፣ ስንለምነው ልቦናውን ያጽናብን። እንደ መሐሪነቱ ይማረን፣ እንደ ካህሊነቱ ይቻለን። እኛ ተማናውቀው እሱ ተሚያውቀው መከራ ይጠብቀን። የወለተ ኢየሱስን ነፍስ ይማርልን፣ አጥቃቸውን ያለምልምልን። ያለድንም እግዚአብሔር ዕድሜውንና ጤናውን ይስጥልን። ዕድሜውን እንደባሳ እርሱ ከዚህ ጋር በኋላ የሚሰጣቸው ምግብ ነፍስ ይማር እያላችሁ የወለተ ኢየሱስን ነፍስ ይማር